አንተ ኮክኒያም አቤት አባይ እስኪ ጻጉረና አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ ኧረ አባይ ዛሬ እስካከለ የፈተና ውጤት ተነገራችሁ ያው ነግሬሃለሁ ወርቀህ እንዳይሆን አስነጥሳለሁ እስኪ በል ንገሪ ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 ኧረ ካምሳውን የፈጣሪ ያለ ካምሳው 10 እንዴት በሳተ ነበር እንዴ ፈተናው አይደለም በመለሰን ኧረ ይድፋህ ያቶ ወጋለ ልጅ አይተኸው ፊዚክስ እንደው ሃይታጣው እንደው አፍሪካ ዳንደ የኔ አንድ ያስፖርጅኩ 9 እኮ ነው ያመጣው 9 ኧረ በንታው የለ እንዴ ወይ እና ለምን ታዲያ አንዳንዴ ይሄድ ካታስጠናውም በል እስኪ አስብ ያለው አልመቻችልኝ ቢሉ እኮ ታው እንጂ አክሰባል ሁይጉት ግን ለግማደ ሰውየው አዚ ዕውቀት የለህም እንጂ ቆ ሞራነ ደስ ይለኛል እሺ እንግሊዘኛስ እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ የከበደ ሰማራኩ እኮ ከአስራዎች እንደ አለኝ ባይሎጂ 20 ነው ያመጣው ጎሽ ይሻላል ከመፎማነ አፈሪ አብላ ማነሽ አስካለሽ ብረምጣዱና ከቢሊያ ባይ ምን ልታረጊኝ ሆሮን ከረምኩት እንደንተ እንዲሆነ ወደ 12ኛ አርከል አይዞ ገና እኔ አንተለጥላለሁ አሁን አንተ ነህ የብሬን ፈተና የምታልፈው ለመሆኑ ደረጃህ ስንት ሆነ 45ኛ እግዚኦ ምን አለ ውጤቱን 45 ብታመጣ ስንት ናቸው አጠቃላይ 46 ነው ተመስገን ቢያንስ አንድ ተማሪ ይበልጣል አረባክ ነባሮ ነው አንተ ተተን አራና ደርኮ ወገነ ሳካደ ጋጠሩልኝ ያስተማሪያችን ኤአይ ከሰው ከዝ በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል ምንድነው ደግሞ እሱ ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ ካይስ 17 በመመረጥ ላይ ይገኛል በዚህ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ